አንተና አላምነህም አንተ ስጀምር ምንም ነገር እኮ አታምንም ጭራሽ አላምነህም ምንም አምና አታውቅም ስጀምር እኔ ማይኮ ሮጦ ተማቶ ቀምቶ ቢመጣ ምን ያደርግለታል? ሚዶ ለመላጣ አለ ከበደ ሚካኤል መላጦች ምን ሆነ ነው በጣም አንተ ወደዚህ አይደለም እና ምን አይነት ነው? እኔ ምን ኤክስትራ ትፈልጋለህ? አዎ እንዴ በጣም ሲጀመር ምን ሆና ነው ቆየች እኮ እንዴ የምር ነው እንዴ የምታሸኝ እያልኩ ነበር ነግረውኛል ለኤክስትራው ነው እኔም የመጣሁት እስካሁን ድረስ እየጠበቅኩ ነበር በይኔ አዎ አና ፈልጋለሁ በጣም 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 አምሮኝ ነበር ኤክስትራ እሺ እንጂ እዚህ ቤት ቆንጆ ነው ኤክስትራችሁ ይሄውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ ወቅልሽ ከዛማ ከቦርሳዋ ውስጥ ጩቤ ያወጣችልሽ እሺ ከዛስ ጠላትሽ ክው ይበል ክው አለ አረ እሺ ቢያንስ ስልኩን ወሰደው ወሬው ልጨርስላት አባቴ አንዴ ወሬውን ጨርስና ይዘው ትሄዳለህ አንዴ ብቻ ወሬው ልጨርስላትና ትወስዷለህ ይሄው እሺ ቶሎ በሉ በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየች ጉድ እኮ ነው አንቺ ይህን ሰዓት ለእኛም አልመለሳለች እኛንም ማስፈራችን በያዘችው ቢላ ጨረፍ አድርጋኛለች ኧረ እባክሽ እስኪ ሄዱ ይኸው ተርፈሻል እና እሱን ወጋቸው ለዛውም ስፓይናል ኮርዱን ነው ተረተረችል ጨካኝ ናት ጨካኝ እሱስ ቢሆን ከቷ ጋር እኮ ነው የማገጠው እስቲ ጉድሽን ሰብስቢ ትልቅ ሰው አይደለሽ ዝላይ ትጫወታለሽ በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋር ጠርዝ ፊት ግማ ገመገበ እኮ ነው ወላጅ ካላመጣሽ እንዳስተውሪ በድሉ በዴ ልጅነቴ በዴ ልጅ ሰሜን አታቆላምጥ ምን ማለት ነው በዴ ምንድነው ሰሜን አታቆላምጥ አንሶዬ ይኸውልህ ተማሪ ያለው ሶፊ መሳለቂያ መሳቂያ ያረከኝ በቃ ሰሜን እንዳታቆላምጥ ድሮም እንደዛ በቃ ወጋ ጥባቂ ነበርክ ልጅን ስቂት ታረጋታለህ እንደዚህ ምን ላርግ ምንድን አንተ ደደብ የወለድከው ልጅ ደደብ ምን ላርግ አንድ ነገር ልንገርህ ምን ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባት ልክ እንዳንተ ባባትሽ ነው የወጣሽው ባባትሽ ይኸውልህ ልንገራታ ተው በዴ አጎት ለምን እንደ ሰሜን አታቆላምጥ አጎት ለምን እንደሌለሽ ነግሮሻል አጎት የሚባል የለሽ ማለት በቃ ልንገርሽ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያልን አባትሽ ልክ እንዳንቺ ንጹህ ነበር ዕውቀት ጠላቱ ነበር ወላጅ አምጣ ተባለ አባትየውን ጠሩት ትምህርት ቤት ለአንቺ አያትሽ ማለት ነው እንግዲህ ምን ሆነ ነው ተባለ ለምንድን ነው የልጅ የወለድከው አባትሽን እኮ ነው ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድርና ትሄዳለሽ ምን ቢያረጉት ነው ሰሜን አታቆላምጥ አሁንም እየነገርኩ ነው አባትሽን ለምን ወለድከው ለምን ረጨ ተብሎ ያንቺ አያት ፍሬው ተቀጠቀጠ ማህን ሆነ አጎት የሚባል የሌለሽ ለዚህ ነው ነገርኩ ልጅ ነው ይኸውልህ ከዚህ በኋላ ትምህርት ቤት አትማር ትራንስክሪፕቱ ያበላሽ ጨረስኩኝ ያገናኘናል እንዴ ወይ እንዴት ዋልሽ ደህና ነኝ እንተዋወቃለን አይ አንቺ ታውቂኛለሽ እኔ አታውቂኝም እነሱ ምንድነው ተጫውች ምኑ ተጫውች ምን እጮታለሁ በእናትህ ለራሴ አያቴ እንደረፉት ደውሎ ተነግሮ ያለ አዋር ተዘጋጅቶ እዛ ብሄድ ነው የሚሻለኝ ለወጣት ለባሽ ይላል በቅናሽ ያለቀበት ነው አባቴ ለባሽ ነሽ አባ ለወጣት በቅናሽ ስንት ናቸው አቤት ስንት ነው ዋጋ ስንት ነው ይኸውልህ ሶስት ፒስ ነው ይሄን ሶስት አንድ ላይ 500 ብር 500 ብር ወየበኝና ላጥበኝ አባቴ 500 ብር ወየበኝና ሩጪ ነው 500 ብር ወይ ኧረ ተው አንተ ልጅ ይሄን ማምሸትህን ድገመው
ዛሬ ደግሞ ታክሲ አይመጣም እንዴ? በእናትህ ስማች ኮንትራንት አብልቼ አጠጥቼ ዘንጥ አርገኝ ይላል። ማን ታበላት? ምን ውሃ ለብለብ ነው ቀማላ መከካም አላውቅም። ፓንተና ቀይር መጀመሪያ በሴትም ትገላ ከምትታለል እስኪ መጀመሪያ በሬድ ሂድ። የታክሲ ወረፋ እየጠበቅክ እኮ ነው። ኧረ በእናትሽ ፓፓ ይሄ ለራሱ ማለት ቶብል የሚገፈው ነው ቀማላም። ኧረ በእናትህ አንተ ዝም ብለህ ሁሌ ወሬ እንዳወራ ብራዘር ራይድ ነሽ? ኧረ ታክሲ ነው ፓፓ። በጠፋ ስራ ታክሲ ምናምን ትላለህ? እኔ ሲጀምር አባቴ ክፍለ ሀገር ዳቦ ይዘራ ወደ እንዴ አይደለም ራይድ በርቅና ኧረ ፓፓ እኔ ታክሲ አባ ምን አስቶሻል? በቃ አትዝበት። ያንተ በጣም ቀላጅ ነው አይደለ? ልክ ብለሻል። በጣም አትቀልደው። እኔ አልቀልድም። አንተ እኮ በጣም አይደለ? አሁን ጠጥተናል፣ ሙቅ ብሎናል። ታሸፈር እንሂድና እንረብሽ ደግሞ ትንሽሽ ጠባብሮኛል። አዎ ጸብ ነገር እንፈልግ እንሂድና እንጣላለልሽ። ተወኝ እንዳትገላግለኝ። እኔ የምልህ ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው። እኔ ከመሳላልኩት ምክመታ በቃ አተ ወይ አቤት አንተ ምን አይነት የደከመልሽ ነው? ሌላ ገዘፍ ያለ ሰው ነው እንዴ? ይሁን የዱል ፎቶ የምታጅድማ ያብራዛ ያልኩ ደህና ሰው ነው እንኳን ያልኩ እሱን እንኳን አሁን ለምሳሌ ይሁን በቃ እንደዚህ ነው ሰው ነው መምታት አለብህ። እኔ ቤቱን አውቃለሁ። ከእናቱ ወዲህ ቢገባ ራሱ አያመልጠንምሽ። በቃ ሄደን እናመጣዋለን። ጥጋቡ ጥጋብ ጋሽ ልቀቀኝ በቃ ምሬ ያለው እሺ ሽክሩ ቶሚ እንደነው ፓርኪንግ ብራዘር ምን አላወቅኩም። እንዴ አምሮብሃል። ደጀኔ ነው ብራዘር አወቅ ደጀኔ ደጁ ብራዘር እንዴ ሰላም ነው አለልህ ሳቅራ ሰላምባል አለ ደጁዬ እንዴ ነው ፈርክ እኮ በእናትህ ሰላም ነው። እንዴት አገኘኸኝ መኪና ተውና ባይሆን ደሴ ላይ ምሪንዳ ጠጥቶ ቢዋይዲ መኪና እንድትሸለመ ታውቃለህ እንዴ? አባቴ ምን ሆነህ ነው? ብርቱካን እስካሁን አልጨረስክም? ጨርሻለሁ አለቃ ጨርሻለሁ። አንተ ይኸውልህ አቃለሁ ድሮ ነና ይጠጣ በእኔና ማንም ነገር በቃ ዘላለሁ። ማንም ሰው እንዳያድነኝ ዘላለሁ። ቆይ ወንድሜ ቆይ እንዳዘል ራስህ እንዳታጠፋ ምክንያት አይሁን እንጂ ምንድነው ለምንድነው የምኖረው? ቆይ አንዴ ጠብቀኝ ቶሎ መን ያሟል እንዴ መኪና ሊወድቅ ነው እንዴ? ዝጋ አትንካኝ አስቲ ጨምድደው እስቲ እሱን ይቅርታ ብለህ አቃ ነው ይቅርታ እንካ አቃ ነው በዚህ አየህ ሁሉም ነገር መፍትሄ አለው። እንደዚህ መጣላት ይችላል። በላሁን ነው እንዴ ችግር የለውም። ዝም ብለህ አስገባው። ምንድነው ፖንቲን ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በጥፍ እንዳለለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቲን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። እንኳን ደስ አለ ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። አባ አንድ ያስደውለኝ አንዴ። በጣም እንደ ቸኮልኩ ባጥም ሻፍጥኑና። እሺ አመሰግናለሁ። እሺ አጎት ሰላም ነው?
ሰልም ነው ስልም ጠፋኮ ባሲልም ነው አጎት አትደውልልኝም ባሲልም ነው ፋሚሊ ሰልም ነው አምጦ በእናትህ ምንድነው ለዚህ ነው እንዴ ምንድነው መጀጅር ታስጠላ በእናትህ አንተ ራስህ ከፈለክ ራሱ ማለት ከፈለክ ምን ሰልም ነው ማለት እንግዲህ ብዙ እኮ ነው 20 ፔጅ ነው ፕሪንት መደረግ እኮ ለምን ያልተደረገው ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም ያልሽ የሚደብረው ምን መሰለሽ አሁን እኛ ራሳችን ፕሪንት አድርገን እኮ ማስተካከል ነበር አይደል በሰው አንላክ አንቺ እኮ ነሽ ተጀመርኩ በሰው ላክ እኮ ታዲያ በሰው ቢላክ እኮ ጥሩ ነው ለኛም ስራችን ለበዓል የገዛሁት ቅቤ የሌለ ፌክ ከመሆኑ የተነሳ ጾም የለውም በቃ ሾን ያለና አማራጭ ነው መሰለሽ ከዛ በኋላ ተቀምጠን ምናምን አንድ ላይ አንዳፍታ ነው በቃ አንዱ ጋር ገብተን ምናምን ፕሪንት አድርገን ምናምን መስጠት ነው ምን ብዙ እንትን ነገር አይደለም በቃ ለበዓል የገዛሁት ቅቤ የሌለ በግድ ካልሰጣችሁ አስቱ አይሄ ሆ አንተ ልጅ ጋኔ ማናባ ታይ ሰፈር ቡና ተጠርተዋል ሂሩጣ ከዚህ አንተ የልጅ ከዚህ ደግሞ ወደዚህ ውሃ ለሚሮጡት አሁን ወሽ ማራሉት አምጤሽ ትበቁልፍ